የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ግን ለምንድን የእግዚአብሔር ኃይል ነው ይላል። ሃሌሉያ! ይህንን ጌታ አምነን ስንቀበል የምናገኘው አንድ ታርጌት አለ። ይህንን እውነት አምነን ስንቀበል የምንረዳው አንድ እውነት አለ። እሱም ጊዜያዊ የሆነ ነገር አይደለም፣ የዘላለም ሕይወት ነው። እሱም ምድራዊ የሆነ አይደለም፣ የሚቀጥል ሰማያዊ ሕይወት ነው። ጩና ኢየሱስ ያድናል በሉ። ስለዚህ በተለያየ ጊዜ በተለያየ ሁኔታ በተለያየ መንገድ በምንሰማበት ጊዜ ኢየሱስ ያድናል ስንል ከአንድ ቸርች ጋር የምናገናኝበት ጉዳይ አይደለም። ኢየሱስ ያድናል ስንል ከአንድ ሃይማኖት ጋር የምናገናኝበት ጉዳይ አይደለም። ኢየሱስ ያድናል ስንል ጊዜያዊ ነገር አይደለም እያወራን ያለ ነው። መጽሐፍ ሲያወራ ኢየሱስ ያድናል ስል የሆነ ሊሚቴሽን የሆነ ወይም ዳውን የሆነ ንግግር አይደለም። ያድናል ማለት ከዘላለም ሞት ወደ ዘላለም ሕይወት ነው። ያድናል ማለት ከዘላለም ጥፋት ወደ ዘላለም ሳቅ ነው። ዛሬ የምናውጀው ይህንን ነው። ኢየሱስ ዛሬም ያድናል። ኢየሱስ ዛሬም ያድናል። እውነት ይሄ ነው። ሕይወትም ይሄ ነው። መንገድም ይሄ ነው። በመጽሐፋችን በማቴዎስ ወንጌል ላይ እንደምናወራው እናንተ የምተኙ ንቁ፣ ከሙታንም መካከል ተለዩ፣ ክርስቶስ ያበረላችኋል እንደምን በተለያየ ሁኔታ ሰምተን ምናልባት ማራናታ ይመጣል ያለውን ጌታ እየጠበቀን ሃሌሉያ እመጣለሁ ብሏል። መጥቶ በማርያም ተወልዶ መወለዱ ብቻ አይደለም እናወራው። ከዛ መሞት የሚባል ነገር አለ። ጌተሰማኒ ትዝ ይላችኋል። በሉቃስ ወንጌል ላይ እንደምናነበው የደም ላባው እያላበው በጎልጎታ የሚባል ያንን ረጅም ተራራ ሲወጣ አጠገቡ የነበሩ ደቀ መዛሙርቶች ሁሉ እንደረሱት ዮሐንስ ወንጌል ምዕራፍ 6 ስታጠኑ ታገኙታላችሁ። አብሮ ሲበሉ የነበሩት አብሮ ሲጠጡ የነበሩ እነዛ ደቀ መዛሙርቶች የኔ ናቸው የምላቸው አንድም ሰው ለሰው ልጅ መስቀል ሊሸከም የወጣ የለም። አንድም የሃይማኖት መሪ ለሰው ሳክሪፋይ ለማሆን የወጣ የለም። በጣም ይገርመኛል። በዓለም ታሪክ የደም ላባው ያላበው የኔ ኢየሱስ ክርስቶስ ብቻ ነው። ሃሌሉያ ሃሌሉያ። በዓለም ታሪክ ያንን መከራ ያንን ጽዋ ያንን መንከራተትን ከተቀበለ ውጪ ሌላ አዳኝ በፍጹም የለም። ሃሌሉያ። ድገሙና ኢየሱስ ያድናል በሉ። አወጀን ቃል ኢየሱስ ያድናል በሉ። የለም መወለዱ ሲገርመን፣ ሃሌሉያ በድንግል ማውጣቱ ሲገርመን፣ አንድ ነገር ግን ሆነ። የሞት ጽዋ ለመቀበል ዝግጁ ሆነ። ያንን የደም ላባ የሚያልበውን ነገር ለመቀበል ዝግጁ ሆነ። መጽሐፍ ሲናገር እንዲህ ይላል፣ አባቱ በልጁ ላይ ጨከነበት ይላል። ሃሌሉያ። አባቱ በማን ላይ? በልጁ ላይ ጨከነበት። እንደውም በማቴዎስ ወንጌል ስታጠኑ ምዕራፍ 17 አካባቢ እንዲህ ይላል፣ የሚያውቁ ሰዎች እንዳላውቁ ሆነው ኢየሱስን እንዳለፉ እንረዳለን። አብሯቸው ሲበሉ የነበሩ 5 እንጀራ 2 ዓሣ ባርኳቸው ሲበሉ የነበሩ ሰዎች ያንተንና ያንቺን ኃጢአት በተሸከመው ምክንያት ያንተን ስቃይ በመቀበሉ ምክንያት ከመገረፉ ብዛት የተነሳ ከመቁሰሉ ብዛት የተነሳ ፊቱ ማዳት ከመሆኑ ብዛት የተነሳ ያዩ ሰዎች ፊቱን ሰወሩበት ይላል። ያዩ ሰዎች ፊቱን ሰወሩበት። ጠዋት እኮ ያውቁታል። 5 እንጀራ ባርኮ ሲሰጣቸው ያውቁታል። በባህር መካከል ወጀብ በተነሳ ጊዜ ወጀቡን ጸጥ ሲያደርግ ያውቁታል። እሱ ብቻ አይደለም፣ እነ ዮሐንስ ከገሊላ አውራጃ አብሮ ያደጉ ሰዎች ናቸው። አብሮ የኖሩ ሰዎች ናቸው። ጌተሰማኒ ሲመለስ ግን ጎልጎታውን ተሸክሞ መስቀሉን ተሸክሞ ወደ ጎልጎታ ሲወጣ መጽሐፍ እንደምናገረው ፊቱን አዞሩበት ይላል። ይህንን ፊት አናቀውም አሉት። ይህንን ፊት አናቀውም አሉት። ዛሬ መልእክት አለኝ እላችኋለሁ፣ ያ ሁሉ የሆነው ኢየሱስ ለአንተ ሕይወት ነው። ጩና በደንብ አሜን በል በጌታ። ማንም ሰው የወደደ አባት ብኖርህ፣ በጣም የምታፈቅር እናት ብትሆን፣ ውጭ ሀገር ዘመድ ብኖርህ፣ የሆነ ነገር ብኖርህ ይህንን እውነት ማድረግ የሚችል ማንም የለም። ወጣትነት አማሞቁን አይደለም፣ የሆነ ልጅነት ይዞን አይደለም። ዮሐንስ እንደተናገረ ለኛ የበረልን አለ እናወራለን እንዳለ የዳነ ሰው የዳነበትን መንገድ ማውራድ ግዴታው ስለሆነ ምን አገባን ብለን የምንቀመጥበት እውነት አይደለም የተቀበልነው። መጽሐፍ ለዛ ነው በአደባባይ ፊት ቆሞ ስለኔ የሚመሰክረኝ ቢኖር እኔ በአባቴ ፊት ቆሜ መሰክረዋለሁ የምለው። ለዛ ነው ኢሳይያስ ሲናገር እንዲህ ይላል፣ እውነትም ማለት ደዌያችን ተቀበላል። ደዌ የሚለው ቃል
ትንሽ በሽታ እንዳይመስላችሁ። መድኃኒት የሌለውን በሽታ ሰው ደዌ ብሎ ነው የሚጠራው። ኢየሱስ ክርስቶስ ግን መድኃኒት የሌለውን የኃጢአትን ደዌ፣ መድኃኒት የሌለውን ያንን ደዌ በራሱ ላይ አደረገ። በዛው ግርፋቱ መካከል አንተን ያያል። በዛ ግርፋቱ መካከል አንቺን ያያል። እግዚአብሔር አንድያው ልጁን ሰውቶ ዓለምን ያያል። ለዛ ነው ዮሐንስ ሲናገር እንዲህ ይለዋል፣ አንዱ ስለ ሁሉ ሞቷልና። አማራ የለም፣ ሀዲያ የለም፣ ወላይታ የለም፣ ከምባታ የለም፣ ከሀገር ውስጥ የለም፣ ከሀገር ውጭ የለም፣ ሙስሊም የለም፣ ኦርቶዶክስ የለም፣ ምንም ነገር የለም። ዛሬም ለሚመጡት፣ ዛሬም ይህንን ጌታ ለሚቀበሉት አንድ የሞተልን አለ። ሃሌሉያ! አንድ የሞተልን አለ። አንድ የሞተልን አለ። አብ ጸጥ አለበት፣ ፊቱን ሰወረበት። ይህን ጸጥ ስል በዛ ውስጥ አንተን ያያል፣ በዛ ውስጥ አንቺን ያያል። ምንም በደል የለም፣ ኃጢአት የለበትም። መጽሐፍ እንድናገር ለዛ ነው የምናገረው። ዮሐንስ ያብራራልን ከኃጢአት በቀር በሁሉ እኛን መስሏል ይላል። ወይም በመደበኛ ትርጉም እኛን ሆነዋል ይላል። ከኃጢአት በቀር ኃጢአት ያላወቀው ይህ ንጉሥ፣ ሃሌሉያ! ማርቆስ ይህን ኢየሱስን ሲያብራራ ንጉሥ ይለዋል። ሉቃስ ግን ሲያብራራ የሰው ልጅ ይለዋል። ዮሐንስ ግን ሲናገር እሱ የእግዚአብሔር ልጅ ነው ይለዋል። ለዛ ነው እሷ ሲናገር እንደምነዳ ጠቦት ይላል። ክብር ለኢየሱስ ይሁን። ለመታረድ እንደምነዳ ጠቦት አፉን እንኳን አልከፈተም፣ ዝም አለ ይላል። በዝምታው መካከል የዓለም ልጆች ይታዩታል። በዝምታው መካከል የዓለም መዳን ይታየዋል። በዝምታው መካከል የሰው ደስታ ይታየዋል። እነግራቸዋለን ዛሬም ከሞተልን በቀር የሚያድን የለም። የትም ቤተ ክርስቲያን ልትሆኑ ትችላላችሁ። የትም ሃይማኖት ውስጥ ልትሆኑ ትችላላችሁ። የትኛውም ነገር የምታደርጉ ሰዎች ትችላላችሁ። እውነቱ ግን ይሄ ነው፣ ከተሰቀለልን ውጪ አዳኝ የለም። ሃሌሉያ ሃሌሉያ። ስለዚህ በልጁ የሚያምን በማ ልጅ? በእግዚአብሔር ልጅ የሚያምን ዮሐንስ ያወረለት ያ ልጁ የሚያምን ምዕራፍ 6 ከቁጥር 19 ላይ እንደምንመለከት ዮሐንስ አየና እንዲህ አለው፣ የዓለምን ኃጢአት የሚያስወግድ ይህ የእግዚአብሔር በግ ነው አለው። በብሉይ ኪዳን የታረዱ በጎች ብዙዎች ናቸው፣ ግን ኃጢአትን ለማስወገድ አልቻሉ። ብዙ አይነት ደም ፈሷል፣ ግን ኃጢአትን ማስተዳደር አልቻለም። ለዛ ነው ዮሐንስን የምንጠብቀው መሲህ አንተ ነህን ይሉታል። ዮሐንስን ሲጠይቁት የነበሩ ሰዎች ምናልባት የምትመጣው መሲህ አንተ ነህን ወይስ ሌላ እንጠብቅ ስል፣ ዮሐንስ ግን አንድ ነገር ያውቀዋል። በመወለዱ ምንም አይል ታላቅ ቢሆን እንኳን የአንድ ሰፈር ሰዎች እንኳን ቢሆኑ የገሊላ አውራጃ ቢያድጉ እንኳን ስለ ኢየሱስ ጠንቅቆ ያውቀዋል። እንዲህ ይላቸዋል፣ እኔ የእግሩን ጫማውን ጠፍር ሊፈታ ዘንድ የማልችለው እኔ መንገድ ጠራጊ ነኝ፣ ከኔ በኋላ ግን የሚመጣ ሃሌሉያ ሃሌሉያ፣ ከኔ በኋላ ግን የሚመጣ አንድ አለ። እኔ አልችለውም ይህንን ጽዋ መውሰድ። እኔ ሰው ነኝ፣ እሱ ግን ፍጹም ሰው ፍጹም አምላክ የሆነ አንድ እውነት አለ። እሱ ከኔ በኋላ ይመጣል፣ እኔ መንገዱን እጠርግለታለሁ እና እኔ የእግሩን ጠፍር እንኳን ሊፈታው የማልችለው ከኔ በኋላ ግን የሚመጣ እሱ በመንፈስና በእሳት ያጠምቃቸዋል። እኔ ተወካይ ነኝ፣ እኔ መሲህ አይደለሁም። እኔ መጥቻለሁ መንገድ ልጠርግ። ይህን ያለለትን ንጉሥን፣ ይህን ያለለትን ጌታን፣ ይህን ያለለትን አምላክ ሲያስተዋውቃቸው እንዲህ ይላቸዋል። ድንገት ኢየሱስ ሲመጣ በመካከላቸው ላይ ባየው ጊዜ ትኩረቱን ሁሉ ሰው በኢየሱስ ላይ እንዲያደርግ፣ ሰው ሁሉ ትኩረቱን በማላይ በኢየሱስ ላይ እንዲያደርግ እንዲህ ይላቸዋል። እኔ አይደለሁምልና ያውና የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይለዋል። ታዲያ ሌላ በግ የለም። ታዲያ ሌላ በግ የለም። የተፈቀደለት የመጣ ሃሌሉያ መከራን የተቀበለ የሞተ አንድ ብቻ ነው። እርሱም ማን ይባላል? እርሱ ማን ይባላል? አረ ይሄ ስም እኮ ጥሩት እንጂ የዳናችሁ ሰዎች እንድንጠራ እኮ ነው ይሄን ስም የተቀበለ ነው። እሱ ማን ይባላል? አናፍርበትም እኮ በዚህ ስም። እሱ ማን ይባላል? ድገሙና ኢየሱስ በሉ። ይሄ ነው አለ የዓለምን ኃጢአት የሚያስወግድ።
ሌላ ስርየት የለም አላቸው። ክብር ለኢየሱስ ይሁን። ከዛ መከራን ሁሉ ተቀበለ። ብቻውን አለቀሰ፣ ብቻውን ሞተ። እሱ ብቻ አይደለም፣ አንድ ነገር ግን ተከናወነ። ሞቶ ሃሌሉያ። ባይዚቤ የተወለደውን ኢየሱስ ብቻ አይደለም የምንሰብከው፣ የሞተልንም ኢየሱስ ብቻ አይደለም የምንሰብከው፣ የተነሳም ኢየሱስ አለ። ሃሌሉያ። ሞቶ አይደለም መከራ መቀበሉ፣ አዎ፣ ግን ይሄ ሁሉ ሊይዘው አልቻለው። ዛሬ የምናወራው እኮ የሞተውን አይደለም፣ ዛሬ የምናወራው የተነሳውን ነው። ጩና ኢየሱስ ተነስቷል በል በጌታ። መንገዱን ነው የምንነግራችሁ። ይሄ የሆነው መንገድ ለእኔ ስለ ያደረገው ሳክሪፋይ ያደረገው ነገሮችን ነው የምናወራቸው። ለአንቺ ስለ ያደረገውን እውነቱን ነው የምናወራቸው። ከዛ ጌተሰማኒውን ያንን መከራ በሙሉ ከጨረሰ በኋላ፣ ያንን እንባ በሙሉ ከጨረሰ በኋላ፣ ፊቱ ማዳት በማዳት ከሆነ በኋላ ትዝ ይላችኋል። ሮማውያን ያዘጋጁት አለንጋ 3 ዓመት ተኩል ነው የሚያዘጋጁት አንድ ወንጀለኛን ለመግረፍ። በዛ አለንጋ በሰው ስጋ ላይ ጠብ ስል 3 ሴንቲሜትር ነው ወደ ውስጥ የሚገባው። ሲወጣ ግን ቆዳውን ገንጥሎ ነው የሚወጣው ያ አለንጋ። ኢየሱስ የተገረፈው አለንጋ ትንሽ እንዳይመስላችሁ የሰውን ቆዳ ያነሳዋል። ሰውዬ መስቀል ከመውጣቱ በፊት ቆዳው በምድር ላይ ያልቃል። ሰውነቱ ስጋው ይተለተላል። የተለተለውን ስጋውን ተሸክሞ እሱ ብቻ እንዳይመስላችሁ ያ ወንጀለኛ ያ የሚሰቀለውን መስቀል ራሱ ነው የሚሸከመው። እያንገላተቱት አቤት የኛ ኢየሱስ! ይሄ እኮ ነው ኢየሱስ፣ ሃይማኖት አይደለም። ይሄ እኮ ነው ኢየሱስ፣ ንግግር አይደለም። እኔ በዚህ ንግግር እንዴት አድርጌ አብራራዋለሁ? የቀደሙት አባቶቻችንም አብራርተው አልጨረሱትም። እሱ አምላክ ነው። ሃሌሉያ ሃሌሉያ። በእውነት በጣም ደስ ይበላችሁ ይህን ድምፅ የምትሰሙ። የተለተለውን ያንን ሰውነቱ ያለቀውን እርጥብ መስቀል አሸክሞት ወደ ጎልጎታው ሲያወጡት ስንገራተት ወደቀ። ልክ ወድቆ ስነሳ ከመሬት ላይ አዋራ ይዞ ነው ሰውነቱ የምነሳው። ደም በደም ሆኗል። ከጭቃውና ከአዋራው የተነሳ የሚያዩት ሰዎች እንኳን ሊወዱት አልወደዱትም። ይህ ነው የኛ ጌታ። ያን ሁሉ ሲሄድ ግን መስቀል ላይ ነፍሱ ልትወጣ ስትል አንድ ነገር ግን አለ። ሁሉ ነገር አለ ተፈጸመ አለ። ሃሌሉያ። ምን ሆነ? ተፈጸመ አለ። ከዚህ በኋላ አለ በኢየሩሳሌም የሚኖሩ በጎች ስለ ኃጢአት አይታረዱም። ከዚህ በኋላ በዚህ አጉራት ውስጥ ያሉ ሰው ማንኛውም ሰው ስለ ኃጢአት ዋጋ አይከፍልም። የሌለውም ያለውም አሁን እኩል ነው አለ። ክብር ለኢየሱስ ይሆን። ለዛ ነው ጴጥሮስ በሁለተኛው መልእክቱ ይላል ከአብ ዘንድ ሊያስተራርቀን የገዛ ደሙን ይዞ ወደ ቤተ ወይም ቅድስተ ቅድስትን ገብቷል የሚለው። የገዛ ደሙን ይዞ እንዲህ አለው፣ ከዚህ በኋላ በግ የለም፣ ከዚህ በኋላ የሚታረድ ነገር የለም አለና እያንዳንዱ ነገር በመስቀል አናቱ ላይ አንገቱን ነፍሱ ስትወጣ በ3 ፊደል እንዲህ አለው፣ ዓለምን ሁሉ የሚገዛ ቃል ተፈጸመ። ሃሌሉያ ተፈጸመ። ለዛ ኢሳይያስ ያወራቸው 53ኛው ምዕራፍ ላይ ያወራቸው ጠቅላላ ነገሮች እንዲህ የሚል ቃል ተዘገች፣ ተፈጸመ። አያችሁ፣ ስለመተላለፋችን በእርግጥም ቆስሏል። ደዌያችን በእርግጥም በሱ ላይ አኑሮታል። በሱ ቁስል እኛ ተፈወሰን ያለው ቃል ሁሉ ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ነፍሱ ስትወጣ እንዲህ ይለዋል፣ ሁሉ ነገር አለ ተፈጸመ። ከዚህ በኋላ ግን አለ ነፍሱ ከወጣች በኋላ ሮማውያን ያዘጋጁት በወንጀለኞች መቃብሮች መካከል መጽሐፍ ሲናገር እንዲህ ይላል በሉቃስ ወንጌል ላይ መቃብሩን በወንጀለኞች መካከል አኖሩለት ወይም አደረጉ ይላል። እሱ እኮ ወንጀለኛ አይደለም። በዛ መካከል ቀበሩት፣ ድንጋዩን በራሱ ላይ አደረጉት። ሃሌሉያ። ግን በጣም ይገርማችኋል፣ በ3ኛ ቀን እነሳለሁ አለው የኔ ጌታ ጀግና። ሃሌሉያ። ብዙ ሰዎች በተቀበሩበት ቦታ ውስጥ አኖሩት። ብዙ ጌቶች ተቀብረዋል። እዛ ቦታ የተቀበሩ ብዙ ጌቶች አሉ። ብዙ አያላን ተቀብረዋል በዛ ቦታ ሲያኖሩት በ3ኛው ቀን ክብር ለኢየሱስ ይሁን፣ ሞትን ድል ያደረገው የኛ ኢየሱስ ይበልጣል። በጣም ብዙ ጠባቆች አኖሩት ከዚህ እንዳይነሳ። ሲያገለግል በነበረበት ዘመን በጣም ዋጋ አስከፍሎናልና ድንጋይ ሲጭኑት የኛ ኢየሱስ ግን ድንጋዩን ፈንቅሎ ተነሳ። ዛሬ የምንሰብክላቸው ኢየሱስ የተነሳው ኢየሱስ ደግሞ ይመጣል። ከዛ በኋላ በዛ መንገድ ላይ ጌተሰማኒ መንገድ በዛ ላይ ሲሄዱ መጽሐፍ ሲናገር እንዲህ ይላል፣ እኔ ይሄዳለሁ ወደ አባታችሁና ወደ አባቴ። እስቲ አባት አለኝ በሉ በጌታ
አይሰማም ድምጻችሁ። አባት አለኝ በሉ በጌታ። ድገሙ ይህንን ቃል አባት አለኝ በሉ በጌታ። እንዲህ ይለዋል፣ ወደ አባታችሁና ወደ አባቴ እሄዳለሁ። ወላጅ እንደሌላቸው ልጆች አልተዋቸውም። እኔ ባለሁበት እናንተንም ደግሞ እወስደዋለሁ። ጩና በደንብ አሜን ይባላል። ስለዚህ ወደ አባታቸው እሄዳለሁ አለና በዛም አለ ጥቂታዊ ጊዜ አይደለም፣ ወይም ለአንድ ወር ለሁለት ዓመት ሳይሆን የዘላለምን ቦታ አዘጋጅላቸዋለሁ አለ። ይህንን መንገድ ግን የሚመጣ አለ በእኔ የሚያምን ሃሌሉያ፣ አብን የሚያውቀው አለ በእኔ የሚያምን፣ ይህንን ሕይወት የሚያገኝ አለ በእኔ የሚያምን። ዛሬ ልንነግራችሁ በሕያው ክርስቶስ የወንጌል አገልግሎት ሚኒስትሪ በዚህ በሐዋሳ እየተሰበሰበ ነው። አንድ እውነት መጥቶልናል። ይህንን እውነት ሁሉ የሚያመጠን ብቸኛ መንገድ በልጁ በኢየሱስ ማመን ይባላል። ይህን የተሰራውን ሁሉ አንተ መስራት አትችልም፣ አንቺ መስራት አትችልም። አብ ጨክኖ ዝም ብሎ ሁሉንን ነገር ከልጁ ላይ አኖረና እንዲህ ያደረገው በሱ ብቻ የሚወደው ልጄ ይህ ነውና እሱን ስሙት። በሱ በኩል የዘላለምን ሕይወት ታገኛላችሁ። አንድ ነገር ላውራችሁ እፈልጋለሁ። ሁል ጊዜ እግዚአብሔር ጻድቅ ነው። በደንብ ስሙ፣ ይችን በደንብ በቀኝ ጆሮአችሁ ሰምታችሁ ስሙ። ሁል ጊዜ እግዚአብሔር ምንድን ነው? ጻድቅ ነው። ኃጢአት የሚባለው ነገር እግዚአብሔርን አግኝቶት አያውቅም። እሱ ብቻ አይደለም፣ እግዚአብሔር ከአመፃም ጋር ተባብሮ አያውቅም። እግዚአብሔር ከበደል ጋር ከተለያዩ ነገሮች እግዚአብሔርን ከማያስደስቱ ነገሮች ጋር ተባብሮ በፍጹም አያውቅም። እሱ ሁል ጊዜ ምንድን ነው? የጽድቅ ፈራጅ ነው። ኢሳይያስ እንደምናገረው ምን መሰላችሁ ወገኖቼ? እንደሰረብን ያልተከፈለልን በሰረነው ኃጢአት ቶሎ ብለን ክልትው ማንለው በደንብ ስሙኝ። እዚህ ጋር እንዳደረገ ነው ያላደረገብን። ለዛ ነው ሐዋርያው ጳውሎስ ሲገባው እንዲህ አለው፣ ሰው ልጅ ሁሉ ኃጢአትን ሰርቷል፣ ማንም በሰው የሚጸድቅ የለም፣ ብንጸድቅ እንኳን አለ በክርስቶስ እንጸድቃለን አለ። ሰምታችሁኛል ወይ? ሁል ጊዜ እግዚአብሔር ጻድቅ ነው። ግን አንድ ነገር ያየዋል። በሰረነው ኃጢአት ባደረግነው ነገር ሁሉ በአብ ፊት ስለኛ የሚማልድ ኢየሱስ አለ። የሆነ ነገር እኔ በሆነ ነገር ውስጥ ወድቄ እንኳን ቢሆን የሆነ ነገር አድርጌ እንኳን ቢሆን የአዲስ ኪዳን ኮንፊደንት ወይም የአዲስ ኪዳን ሕይወት ልጅ ስለሆንኩ እንዲህ ይለዋል፣ ልጄን ተው ስለሱ የደሞት እጆቼን ይለዋል። ልጄን ተዋት። መካከለኛ ሆኖ በእግዚአብሔርና በአንተ መካከል ይሄ ደም ይገባል። አያችሁ፣ ተው እሱን ይለዋል። ተያት እሷን ምንድን ነው ሲባል ስለ እሷ እኔ ጎልጎታ ላይ ጨርሼዋለሁ። ስለ እሱ እኔ ቀራንዮ ላይ ጨርሼዋለሁ። መከራ ቢሆን ተቀብዬዋለሁ። ግርፋት ቢሆን ተቀብዬዋለሁ። እርዛት ቢሆን ተቀብዬዋለሁ። ጥማት ቢሆን ተቀብዬዋለሁ። ራብ ቢሆን ተቀብዬዋለሁ። ስለኛ በአብ ቀን የሚማልደን ኢየሱስ አለ። ለዛ ነው ጽድቅ ሆነን የተቆጠር ነው። ጾና በደንብ አሜን በሉ በጌታ። ለዛ ነው ምን ሆነን? ጽድቅ ሆነን የተቆጠር ነው። ጽድቃችን ማን ነው? አልሰማውም። ጽድቃችን ማን ነው? ጽድቃችን ማን ነው? ኢየሱስ ነው። ኢየሱስ ነው። ወገኔ ልንገራችሁ የተኛው ጸባያችን ለእግዚአብሔር ያቀርበዋል? የተኛው ንግግራችን ነው ለእግዚአብሔር የሚያቀርበው? የተኛው ጨዋ ሆነን ነው ለእግዚአብሔር የምትቀርበው? እኔ በእናንተ ፊት የምሰብከው ሰውዬ፣ እኔ እዚህ የሚያገለግሉ አገልጋዮች የተኛው ጽድቃችን ነው ከአብ ጋር የሚያገናኘን? ስለኛ ግን መካከለኛ የሆነው ኢየሱስ ያድናል። ስለኛ ግን በመካከል የቆመው አንተን እጁ ሲመጣ የሚመልስ ሃሌሉያ፣ እጁ ሲመጣ የሚመልስ ተው የሚል ስለኛ የሚማልድ ኢየሱስ ይባላል። ስለዚህ አማላጅ ኢየሱስ ነው። መኖር የቻልነው በሱ በማመን ብቻ ነው። ሃሌሉያ፣ መኖር የቻልነው በማመን በሱ በማመን ብቻ ነው። ስለዚህ እላችኋለሁ የዳናችሁ ሰዎች እንኳን ደስ አላችሁ። ደግሜ እንኳን ደስ አላችሁ። የወረደ ነው እላችሁ። ይሄ ሲገባን ክርስትናን እንወደዋለን። የተኛውም ባለሀብት ብጠቃለል ብሰበሰብ ያንተን መዳን አይሰጥም። ቢሰጥህ ብቸገር ገንዘብ ይሰጣል። ብሰራ ቤት ለ80 እና ለ70 የሚሆነው ቤት ይሰራል።
ቢገዛ የምትነዳውን መኪና ይገዛልሃል። ቢያኖሪ አሪፍ አፓርተማ ያኖርሃል። የዘላለምን ሕይወት የሚሰጥ ግን ኢየሱስ ይባላል። ምንም አይነት በምድር ላይ ያለው ሀብት ቢከማች፣ ምንም አይል እጁ ቢረዝም፣ ምንም ማለት ቢያደርግህ የሰው ዕድሜ 70 እና 80 በማይሆንበት ጊዜ ምናልባት ጠግቤ ልትበላ ትችላለህ፣ ፋሽን ልትለብስ ትችላለህ። አንድ ቀን ግን ያበቃል። እንግዲህ የምድር ተስፋዋ የሚመጣው ሙሽራዋ ኢየሱስ ይባላል። የምድር ተስፋ የሚመጣው ሙሽራዋ ኢየሱስ ይባላል። ሃሌሉያ። ምናልባት ይህንን ጥሪ እየሰማችሁ በጌታ ያልሆናችሁ ሰዎች ካላችሁ እድል እሰጣችኋለሁ። ወደ አምልኮ ከመግባታችን በፊት እድል እሰጣችኋለሁ። ጌታን አልተቀበልኩም ለኔ ነው ወገኔ። እኔ አገልጋይ አቡሽ የሚያወራው እንዳይመስልህ፣ የሚያወራው እግዚአብሔር ነው። ዛሬም እድል አለህ እያለህ ነው። ተው፣ መቼ እንደሚመጣ አናቅም። ዛሬ ቢሆንስ ቢመጣ የት ነን? አሁን እኔ አገልግዬ ከዚህ ከሄድን በኋላ እየጠራህ ባለበት ሰዓት ውስጥ አቅቶህ ማታ ቢመጣስ? ለዛ ነው መጽሐፍ ስናገር የመዳን ቀን ዛሬ ነው ይልና እሱም አሁን ነው ይለዋል። በምንም አቅጣጫ ይህንን ድምፅ የሚሰሙ ከአስፋልት ማዶም ወደዛም የትም ሆናችሁ በጌታ ያልሆናችሁ ስላችሁ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ዛሬም ይሄ ጥሪ ይጠራችኋል። እንደገና እድል ይሰጣችኋል። እንደገና እድል ይሰጣችኋል። በጣም የሚገርማችሁ ነገር ኢየሱስ ማለት ለኑሮ ስኬት ነው፣ ለሰውነት ጤንነት ነው፣ ለህይወት ደስታ ነው። በምድር ላይ ብትኖሩ እንኳን ኢየሱስ ማለት የዘላለም ህይወት ብቻ እንዳይመስላችሁ። በምድር ላይ ብትኖሩ እንኳን ውጤታማ የምትሆኑት ኢየሱስን ስታገኙ ብቻ ነው። ለዛ ነው መጽሐፍ ላይ እረፉ እኔም አምላክ እንደሆንኩ እወቁ የሚለው። እኔ የምሰጣችሁ ሰላም ዓለም እንደሚሰጥ ሰላም አይደለም የሚለው ለዛ ነው። እሱ መኖራችን ነው። ስለዚህ በምድር እስካላችሁ እንኳን ተመችቶ ልትኖር ከፈለክ፣ ደስተኛ ሆነ ልትኖር ከፈለክ፣ ውበት እንዲወጣ ከፈለክ በዚህ በክርስቶስ ማመን ብቻ ነው መንገዱ። ዛሬም በአስማት ማዶ በየትኛውም ካላችሁ ኑ። ጌታ ይወዳችኋል። ጌታ ይወዳችኋል። ጌታ ይወዳችኋል። ጮሁና ኢየሱስ ይመጣል በል በጌታ። ድገሙና ኢየሱስ ይመጣል በል በጌታ።